ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። የዮሐንስ መልእክት ምዕራፍ 6 ቁጥር 56 እስከ ቁጥር 58። ክርስቶስ በመልዕልተ መስቀል ተሰቅሎ የዓለምን ኃጢአት ያስወገደበት፣ የዘላለም ሕይወትን ያስገኘበት፣ የመዳናችን መሠረት፣ የጸጋችን ሁሉ ምንጭ ሆነውን የቅዱስ ሥጋውንና የክቡር ደሙን ለመቀበል ቀጠሮ ይዘናል። ታዲያ ዛሬ በዚያ ምስጢር ተካፋይ ከመሆናችን በፊት ማድረግ ስላሉብን ዝግጅቶች፣ ከሆነንም በኋላ ማድረግ ስላሉብን ጥንቃቄዎች እንመለከታለን። ከቁርባን በፊት የሚደረግ ዝግጅት። ምስጢረ ቁርባንን ለመሳተፍ በመጀመሪያ ንስሐ መግባት ይኖርብናል። ሰውነታችንን ታጥበን ልብሳችንንም ማጥበን ልንዘጋጅም ይገባል። ወንድ በዚህ ዕለት ዝንየት ካጋጠመው፣ ሴት ደግሞ የወር አበባ በምታይበት ጊዜ መቅረብ አይገባም። ነገር ግን ሰውነትን አጥብቶ ወንዶች በቀጣዩ ዕለት፣ ሴቶች ደግሞ የወር አበባ ሲቆም መቅረብ ይቻላል። ሥጋውን እና ደሙን ለመቀበል ባሰቡ ዕለት 18 ሰዓታት ያህል ከእህልና ከውሃ መጠበቅ ይገባል። የምንቀበልበት ቀን ሐሙስ ከሰዓት ከሆነ ከእሮብ ምሽት 3 ሰዓት ጀምሮ ልንጾም ይገባል። ከቁርባን በኋላ የሚደረግ ጥንቃቄ። ቁርባን ከተቀበሉ በኋላ በአፍ ውስጥ ትንኝና የመሳሰሉ ተህዋሲያን እንዳይገቡ አፍን በማህረም መሸፈን። እትው በሰላም ሳይባል ሥጋው ደሙን የተቀበሉ ሁሉ ቅዳሴ ጠበል በስተቀር ሌላ ነገር አለመቅመስ። ከቤተ መቅደስ ሳይጋፉ በቀስታ ወጥቶ በደጀ ሰላም ዛቲ ቀምሶ አፍን ማደፍም ይገባል። ብዙ ማውራት፣ ጸብና ክርክር ካለበት ቦታ መሄድ፣ አብዝቶ መመገብ፣ አብዝቶ መጠጣትም አይገባም። ከልብስ መራቆትም አይገባም። ቢቻል ሲቆርቡ የለበሱትን ልብስ እንደለበሱ መዋል የተመረጠ ነው። ጥፍርን መቁረጥ፣ ፀጉርን መላጨት፣ ምራቅን መጥፋትም አይገባም። በውሃ ልብስን ማጠብም ሆነ ሰውነትንም መታጠብ አይገባም። ለአማናዊው ቁርባን ያበቃን ዘንድ የአምላካችን ቅዱስ ፍቃድ ይሆናል።